ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ በቤታችን የምንጠቀመው ዘይት ላይ ያለውን ትልቅ አደጋ እነግራችኋለሁ። ገበያ ላይ የሚሸጡ ዘይቶች ጤናማ ናቸው ወይስ ተደባልቀውብናል? ድሮ እውነተኛውና ፌኩን ዘይት በዋጋቸው ለያቸው ነበር። ዛሬ ግን በመሃላቸው ያለው ልዩነት ከ50 ብር እስከ 100 ብር ብቻ ነው። ቤተሰባችንን ከመታመም እንዴት እንጠብቃለን? ዛሬ እውነተኛውንና ፌኩን ዘይት የምንለይበት 4 ዘዴዎችን እናያለን። አንደኛው ዘይቱን በሲኒ ትንሽ ቀንሶ ፍሪጅ ውስጥ ከ2 እስከ 3 ሰዓት ማስቀመጥ። እውነተኛው ከሆነ አይረጋም፣ ፈሳሽነቱ እንደቀጠለ ይቆያል። ነገር ግን የተደባለቀ ወይም ፌኩ ከሆነ እንደ ቂቤ ይረጋል። ሁለተኛው እውነተኛው ዘይት የተፈጥሮ ሽታ አለው፣ ፌኩ ግን የቆየ ወይም የማቃጠል ሽታ ሊኖር ይችላል። ሶስተኛው ዘይቱን በሲኒ ቀንሶ አንድ ፍሬ የተላጠ ነጭ ሽንኩርት ዘይት ውስጥ መክተት። ከትንሽ ደቂቃ በኋላ ነጭ ሽንኩርቱ ምንም የከለር ለውጥ ከሌለው እሱ እውነተኛ ዘይት ነው ማለት ነው። አራተኛው ዘይቱን ጠቆር ካለ ወይም በውስጡ ደለል ካለ ከአንድ ጊዜ በላይ ጥቅም ላይ ያዋልና ለካንሰር የሚያጋልጥ ሊሆን ስለሚችል ተጠንቀቁ። ውድ እናቶች፣ አንድ ዘይት ትንሽም ቢሆን ብር ሲቀንስ ለምን እንበል? የሚቀንስልን 100 ብር ነገ ጤናችንን አይገዛልንም። ቪዲዮውን ከወደዱት ከተማሩበት ሰብስክራይብ በማድረግ ቤተሰብ ይሁኑ።